ሲያስመስል ከኦንላይን ከክሬም አዘዝንና ደህና ደስነው ደህና ነኝ ላፍላልሽ ይለኛል። እልህ ይዞት እኮ ነው አሞታል እኮ እልህ ይዞት ላፍላልሽ ይለኛል። ድጋሚ ማለት ነው። ቡና እኮ አለ ላፍላ ይላል። እልህኛ ነው አይደለም በጣም ጌም ራሱ እየተጫወቱ ከእነሱ እሱ ጋር እልሁ በጩኸት ነው የሚያስረዳቸው። ማርያም ምንም መሸነፍ አይወድም። በእኔ ብቻ ነው የተሸነፈው። በአክቶች ዳይት እጀምራለሁ ብዬ ጂም ተመዝግቤ ብር ከፍለን ሁለታችንም 300 ድራም ከፍለን ጂም ተመዝግቤ ከዛ ምግብ አልበላልሽም ያላችሁኝን እንደው ሰላጣውንም ምኑንም እየበላው ከዛ እንዲህ ሽርምድምድ ብዬ ቁጭ አድናን ይሄን ከማይ ሞቴል ይሻላል ብሎ ብትበይ ይሻለኛል፣ ከዚህ በላይ ብትወፍር ይሻለኛል እንዲህ ሽርምድምድ ከምትይ አለኝ። ከዛ ጂምም እሄዳለሁ ግን እበላለሁ፣ ብዙ ብር እበላለሁ። ስኳር አውቃሽ ቡና እኮ በጨው መጠጣት ጀምሬ ውላ በቅ ለውጥ ትጠላላችሁ እና ደስጠላ እናገባል ጸጉር እንዴት እንዳደገት አንዴ እኮ ነው የምንበለው። ያው በቃ ቤተሰብ በላ ነው በቺ በቃ በኋላ ምናልባት እንበላለን። ጂም እየሰራሁ ነው አሁን። ግን እናንተ ጉዳዩ ላይ ነኝ። ሄጂ ጂም ብሰራ ችግር አለው? ግን ጉዳዩ ላይ ነኝ። ዞጥ ስል ፊጤት ቢል ስፈራ በሰው ልጅ እስካሁን እኮ ታጠፊ ነበር። እግሬን አጥፌ ነበር የተቀመጥኩ ይወደሩ ማርያምን ምን ላድርግ? እናንተ የነሬ እኮ ነው ጉዳዩ ላይ ነኝ እና አሁን እዛ ጂሙ ሲሰራ መሮጥ አለ፣ ሳይክል መንዳት አለ፣ ብረት እንደዚህ መግፋት አለ። ደግሞ እሷ ፈንድጅ የምትለው ነገር አለ። መችላት እንደሆነ አላውቅም። አሁን እዛ ፍትልክ ብትልስ ሞዴሴ ወይ ደግሞ የሆነ ነገር ውይ አንዱ በሰበስኩት ጂም ቤት ላይ ቢቀርስ ልጆች አረገ ከሰሩ ቆንጆ ከሰሩ አባል አንተ ወጣ ነው አደራረጉን አልቻልክበት። እናንተ ለሰው ብዬ አይደለም ምዳፋው ማሬ፣ ለሰው ብዬ አይደለም። አሁን ከሰሞኑ እግዚአብሔር ነገሮችን ካስተካከሉልን እኮ ሊናርናል ቬሎ ሚሆን ካባ ሚሆን መልበሳችን አይቀርም። የዛኔ እናቴ መተሽ ለ7 ጎትተሽ ልታስገቢው ነው ወይስ ምንድን ነው? ምንድን ነው ነገሩ? እኔ እኮ ተፈጥሮ አይደለም ተፈጥሮ ሲሆን ጸርገኛ ደጅተኛ እንደሚባለው እንግዲህ እናንተ ማርያምን እስኪ አስገቢ የምትይው ነፍሴን አወጣሽው። ስልክ ያለው እዛ ጋ ነው። አሁን እናውራና ቡና ይለቅና በስነስርዓት ቁጭ እያስገባችኋለሁ፣ ታወራላችሁ። ምን ፈልገው ነው ወይ የሚጣ ቡና ጨምርልህ ባሌ አጣፈጠው አና ቢጣፍጠው 3 ሲኒ ነበር የሚጠጣው። በራሱ ያፈላው ቡና አጣፈጠው። ወድ ጠግበና በኋላ ፍላላለሁ ትንሽ ዋጣባለት ያስፈልግህ። ሙትት ብዬ ነበርኩ። እንዴት ንቅት እንዳልኩ አትጠይቁኝ። ሙትት በቃ ሙትት አድናን ተይኝ ይለኛል። አንተ ራስህ ተወኝ እለዋለሁ። ተይኝ በቃ ውጣ እለዋለሁ። እየሉጣ ከቤት ይለኛል። ብታይኝ ሆዴና ሞኝ ስንቆራጠጥ ተጠበት ሌሱ ነው ምናምን ምትለው የኔነት ሚጡዬ ያለች ጭራሽ ሚጣይም ማለት ነው።
ብታዩ ጉዳዩ ሲመጣ ጉዳዩ ነገር ጀበና ኢትዮጵያ ቀን ማለት ነው። ባለፈው በአሁኑ ኢትዮጵያ እጄ ስመጣ ኤርፖርት እንዳይሰበርብኝ ጀበኔን እንዲህ እንደ ልጅ አቅፌ ነው ይዤ የመጣሁት። ፕሌን ውስጥ ስገባ ራሱ እንደዚህ የአንገቴን እንዲህ የምትደገፉት የለም ትራሱን እሱን አስደግፌ አስቀምጬ ነው ይዤ የመጣሁት። እዚህ በቃ እንዴት ተንከባክቤ እንዳመጣሁት ድንግልን የራሱ እንደዛ ተንከባከብኩት። ከዛ መጣ እግዚአብሔር ይመስገን። እናቴ ደግሞ የተባረከች አምሳሉ ምንድን ነው የሚባለው አሟሽታው ምናምን ውስጡ ግን ያረረ ገብስ አስቀምጣበት ነበረ። ከዛ እሱን ለካ አላወኩም። በዚህ መጥቼ ትንሽ እንዳሳርረው ነበረ። እኛ ዝም ብለን ውሃ አድርገን ጥድት አድርገን ጠጣ፣ ችግር የለም እሱ። ከዛ ሀገር ሰላም ነው ተብሎ በምንድን ነው በሆነ ነገር ተጣላን። ይናርዳል አንድ ሁለት እንባባላለን። ሀቢብቲ ቡና እኮ ጠጥተን ገና ጀበና አልተነሳም። አንሶ ጀበናውን አናቱ ላይ ብርቅስ አድርጎ ስብር አናቱ ላይ ጀበናው ድቅቅ አደረገው። ከዛ ጀበናን ግዛልኝ ስለው አሁን ደግሞ ቀጣይ ልጅ ምስተምሪብኝ ብይ ብሎ አልገዛም። ይኸው በማይክሮዌቭ በምንድን ነው የምናፈለው? በቃ ሲናደድ ስፒከር ነው፣ ሲናደድ ሪንግ ላይት ነው። ሪንግ ላይት ራሱ ሁለቴ ነው የገዛሁት። ሲናደድ በቃ ነው። ቁም ሳጥኔ ራሷን ተንቀሳቅሳለች በቦክስ እያለ። ወይ አንተ ለምንድን ነው እንዴት እቃ ላይ የምታሳየው? እኔንም አናድግ ኮማስበት እና ወደዚህ ተጠጋና አወራቸው። ለምንድን ነው የምትርቀው? ና ወደዚህ ተጠጋ። ጠገብካ እሺ ና ወደ ነው እንደዚህ ዞርና ተደጋ። ጠግቦ እኮ ነው ባህሪያ ብርግ ቢበላው እሱ ወፍረው እኔ ተኛ ችግር የለም። እኔ ያሉልኝ ጓደኞቼ ከነሱ ጋር ጓደኞች ተወጣኑን ወልጆ ነው አፌ ላይ ይጭስታለ እንዲተደገፉ ልሽ እንኳይ ቤንም እንዲያሉት ልፈር ምን እየጻፋችሁ ነው ማሮቼ? እንኳይ ቤት እያላለ ሻማ ወጣቱ ፋንተ ዛሬ ቢኬን ነው። እኔ እኮ ማንበብ አልቻልኩም። ማርያምን ጀበና ግዙላቸው ከፍላለሁ። የኔ እናት የተባረክሽ። አሁን ማለት ነው ስንፈራረብ ካባ እንለብሳለን ብለናል። ካባ ደግሞ ሆነች ልጅ ስፖንሰር ሆናችኋለሁ፣ ግን አካውንቴን ፎሎ ካስደረጋችሁ ታላቸው ተስማማላችሁ ማሮቼ? ስፖንሰር ነው የምትሆነን፣ ግን ካባውን ደግሞ ምሰጣት እሷን ፎሎ ካረጋችኋት ነው። ሲቀጥል ደግሞ ሜካፕ እና ጥፍር ፀጉር ምናምን የሆነች ልጅ ብላ ነበር። ሀሳቧን ካልቀየር ይመጣሉ በሰው ፊት እንዲወደዱ። አንዳንዶቹ ይቅርታ ግበ ማለት ይመጣሉ፣ አንዳንዶቹ ቃል ይገባሉ። እንደዚህ 1000 2000 ያለበት ሰው ጋር ይገቡና ቃል ይገባሉ። እኔ እንዲያረጋለሁ። ከዛ ግን ሲወጡ በት የለም ቃል አባይ ናቸው። ማርያም እናደርጋለን። አዎ እሺ ማሮቼ፣ እንደዚህ አሁን እግዚአብሔርን አሁን የሁሉ ሰው አለ አይደለ? ጌም ብጀምር የላችሁም፣ ሁላችሁም ወጣችኋል። ጌም ብጫወት ሁላችሁም ወጣችኋል። ወይ ደግሞ ሰው አስገብቼ ባወራ ሁላችሁም ትወጣላችሁ። በቃ እኔም ብቻ ማለት እሺ፣ እኔም ብቻ ማለት ሱስ ካለባችሁ ያላችሁ ጣልጣላ ጊፍት አበባ የሚሆን ዶናት የሚሆን ፐርፊውም የሚሆን ልብ የሚሆን መኒጋንም ጋላክሲ ያላችሁ ያለው የሰጠን ፎጋ ይባል ውዶቼ። ሺሻ እንዳጤስም እንኳን አርና ላነብ ከለከለኝ። አርና ጋር ስልክ እጁ ላይ ካለ የሆነ ነገር ይገባል። ገስት ያያቸዋል። ማን ያለው በገዛ ስልክ ምን ልጠቀም እኔ እንዴት ላንብብላቸው? እዛ ጋር እኮ ስልኬን እዚህ ጋር አነብላቸው ነው። 1200 ምንድን ነው 1200 ማሬ? እስቲ እኔና አርና ስንጋባ ምንድነው ስጦታ የምታመጣልን? ተጋብተናል ኦልሬዲ፣ ግን ቀለበት ስናረግ ወይ ደግሞ ስንፈራረግ ወይ ደግሞ የሆነ ነገር ስናረግ ፕሮግራም ሲኖረን ማርያም ሁላችንም ነው የምጠራችሁ። ከመጣችሁ ድንግልን ሁላችንም ነው የምጠራችሁ። እዚህ ቲክቶክ ላይ እንደዚህ አወራለሁ፣ በዚህ ቀን እንዲሳት እንዲቦታ ሁላ የመጣ ይምጣ። መቤት ችግር አለ ደግሞ በልቶ
ወደረት አይመታም ብሏል አባቴ። እኔ ጀበና እመጣለሁ ሻርጃ ነኝ። ጀበና እመጣለሁ። እሺ ሌላ ምን ትፈልጊያለሽ? ስጦታ ተነግሮ አይደለም የሚሰጠው ተጠይቆ አይደለም። እኔ ከቤሩት 3 አንበሳ ኪዩሪኖት። እሺ እኔ ጽፋለሁ። አረሳም እኮ ውዶቼ፣ እኔ አረሳም። ድመት እኔ ድመት ሶፋ። እሺ አረሳላችሁ። አዎ አወሯት፣ መሲን አወሯት ውዶቼ። ደግሞ እኮ ሰርፕራይዝ አላችሁ። ሰርፕራይዝ ነው ምንድነው? የምስራች መቼስ እዚሁ ቲክቶክ ላይ ነው መተ የምስራችሁን ያበሰረች። ትናንት አልነበራችሁም፣ ሌሊት ነበር ውዶቼ፣ ተኝታችሁ ነበር መሰለኝ። ትናንት አልነበራችሁም። ትልቅ በቃ ሁሉ ዓለምን ሁሉ የሚያስደስት የምስራች አለኝ። አሁን ልጅቷ ስትጽፍ ነው ትዝ ያለኝ መሲና አወራሻ ስትለኝ ይስተካከል ነገሮቹ ይጀመሩ እንጂ እነግራቸዋለሁ እነግራቸዋለሁ። እንዲ እዚህ ወርም እንደተነገረ ምን ችግር አለ? ብሩ ደግሞ ለምንድን ነው የሚልክልን? ላክልን። ይኸው እኛም አለን ላይ ላይ በለው። ለምንድን ነው የሚልክልን? እሱ ብቻ ነው ሌላ የሚጠቀሙ እና ውዶቼ አማላምብ እሺ አይሰብረውም። ቁምጣው ምን ሆነ ወዴ? ምንድን ነው የሚደረገው? ንገሩኝ እስኪ ንገሩኝ ማሮቼ። የሰማችሁ ሰምታችኋል፣ ያልሰማችሁ ግን እነግራችኋለሁ። ግን ጉዳዩ አንድ እርምጃ ይሄድ፣ አንድ እርምጃ እንዲራመድና እነግራችኋለሁ። ማርያምን ከእናንተ የሚደበቅ የለም። ይኸውላ ሰው ሊደረገት ምን ልትሰጠኝ? እሺ ቡና በቃክ? አቅርባቸው በቃ ወደዚህ አቅርባቸው፣ አቅርባቸው በቃ ቡና ጠጣን እኮ እዚህ ታርገን ውዶቼ። አሰቃችኝ እኮ ቻርጀሩን ንቀለው፣ አይበቃም? ንቀለው። ሰባ ምናምን አለው። ማሮቼ ምሳ በላን፣ ተመስገን። አንድ ሻ በላን፣ ቡና ጠጣን። ከዚህ በላይ ምን አለም አለ? ማርያምን አላወራም፣ ማርያምን አላወራም። እነግራችኋለሁ። በቃ ትንሽ ጊዜ ጠብቁ፣ እነግራችኋለሁ። ማታ የነበራችሁ ሶስት ቤት ሰምታችኋል። ያልነበራችሁ ግን ስማቁል ስቅ ይለኛል ባሊዋ ቆይ እችላለሁ። እግዚአብሔርን ባይቻል የለም። እኔ እግዚአብሔርን ነበር ምለው። እግዚአብሔር እግዚአብሔርን ኤክስ ለማለት ደግሞ ኤስክ ነበር ምለው። ሜክሲኮ ነበር ብለው ሜክሲኮ። በቃ እንዲህ አስቤ ካላልኩት ሰጠኝ ካልኩት ሜክሲኮ ኤስክ እግዚአብሔርዬ ነው ምለው። አሁን ደግሞ ከመለሰላቸው ከመለሳችሁላቸው ከመለሱላቸው እናንተ ለእነሱ ከመለሰላቸው ንገሩኝ። ዴኔ ጠፋብኝ። ከመለሱላቸው አለም። እነሱ እኮ ነው መመለስ የሌለባቸው። ምን ይባለው? ከመለሳችሁላቸው ከመሰል እለዋለሁ። ማርያም ጻፉልኝ፣ እኔ አነባለሁ። ጻፉልኝ። ከመለሳችሁላችሁ ኖ አባ አይደለም። ያኔ እኮ ማለት የፈለግኩት እናንተ አትመልሱላቸው።
ከመለሳችሁላቸው ከመለሰላስ ያወራሉ። እናንተ እናንተ ባለፈው ሀገር እናንተ ከመለስ ምን አድርገን አርናን አካውንት ዋርኒንግ ላይ ነው። ምን አድርጎ እስኪ ንካው። ይጽፋል እኮ ዋርኒንጉ ምን እንደሆነ ንገሪ ማሮቼ። ከመለሳችሁላቸው ጎበዝ። ከመለሰ እስቲ ፈርስት ዋርኒንግ ምን አድርገ ነው? ዩር ፈርስት